ከአውሮፓዊቷ ቤልጂየም በመጠኑ የሚበልጠው 31722 ኪሎ ሜትር ጠቅላላ ስፋት ያለው የባይካል ሐይቅ በስፋቱ በምድራችን ሰባተኛው እንዲሁም በዩሮዥያ ከካስፒያን ባህር ቀጥሎ ሁለተኛው ትልቅ ሐይቅ ነው። በ636 ኪሎ ሜትር ርዝመትና 79 ኪሎ ሜትር ስፋት ያለው ጥልቀቱ ከ1600 ሜትር በላይ የሚሆነው በዓለም ላይ ካለው ጥልቅ ጥንታዊና በመጠኑ ትልቅ የንጹህ ውሃ ሐይቅ ነው። የባይካል በረዶ እንደ ብረት ጠንካራ ነው። በየካቲት ወር ላይ የበረዶው ከፍተኛ ውፍረት ከ1 ሜትር እስከ 2 ሜትር ይደርሳል። ይህም በእግር ለመጓዝና ለበረዶ መንሸራተት ብቻ ሳይሆን መኪናዎችን ለመንዳት ጭምር ያስችላል። በከፍተኛ ቅዝቃዜና በረዶ ወቅት ሄሊኮፕተሮች በበረዶ ላይ ማረፍ ይችላሉ። በ19ኛው ክፍለ ዘመን የነበረው ተጓዥ ቲ.ደብሊው አትኪንሰን እንዳለው በባይካል ሐይቅ ክልል የሚኖሩ የአካባቢው ነዋሪዎች ክርስቶስ አካባቢውን እንደጎበኘ ያምናሉ። ከዚህም ጋር ተያይዞ እምነት አለ። እነሱም ክርስቶስ ይህን የእስያ ክፍል እየጎበኘ ወደ ተራራው ጫፍ ወጣ። ከዚያም በዙሪያ ያለውን አካባቢ ሁሉ ተመለከተ። በሰሜን በኩል ያለውን ሀገር ከባረከ በኋላ ወደ ደቡብ ዞረ። የባይካል ሐይቅን አሻግሮ ተመለከተ። እጁን በመዘርጋት ከዚህ ውጭ ምንም የለም አለ። ስለዚህም ቦታው እህል አያበቅልም ብለው ያምናሉ ይባላል። በሀገራችን ብዙ ሐይቆች አሉ። አንዱም ግን ንጹህ አይደለም። የተለያዩ ማዕድኖችንና ባክቴሪያዎችን የያዙ በመሆናቸው ከትራንስፖርትና ከመዝናኛ ውጭ ለሌሎች አገልግሎቶች አይውሉም። ቢውሉም ውሃው ታክሞ ነው። እድሜው ወደ 25 ሚሊዮን ዓመታት ገደማ የሚገመተውና 20 በመቶውን የዓለም ንጹህ ውሃ የያዘው ሐይቅ በሩሲያ ምድር በሳይቤሪያ ውስጥ ይገኛል። የባይካል አካባቢ ረጅም የሰው ልጅ መኖሪያ ታሪክ አለው። ከሐይቁ በስተሰሜን ምዕራብ 160 ኪሎ ሜትር ርቀት ላይ በምትገኘው በማልታ መንደር አቅራቢያ ኤም.ኤ.1 ወይም የማልታ ልጅ በመባል የሚታወቀው የአንድ ወጣት ወንድ ቅሪት መገኘት ከ24000 ዓመታት በፊት በማልታ አካባቢ ቀደምት ነዋሪዎች እንደነበሩ አመልካች ነው ይላሉ። ሐይቁ በተራሮች የተከበበ ነው። በሰሜናዊ የባህር ዳርቻ ላይ የሚገኙት የባይካል ተራሮች በሰሜን ምስራቅ የባህር ዳርቻ የባህር ገዢና በምዕራቡ የባህር ዳርቻ ላይ የሚዘረጋ የፕሮሞርስክስ ክልል፣ ይህም በውስጡ 27 ደሴቶችን የያዘ ነው። አልኮን 72 ኪሎ ሜትር ርዝመት ያለው ደሴት ሲሆን በዓለም ላይ ከሐይቅ ጋር የተያዘ ሶስተኛው ትልቅ ደሴት ነው። ሐይቁም እስከ 330 በሚደርሱ ወንዞች ይመገባል። ባይካል ውስጡ በጥልቀት ከሚታዩ ሐይቆች አንዱ ነው። በበጋ ወቅት በበረዶ ውስጥ በሚፈጠረው ክፍተት ያለው የውሃ እይታ ከ30 እስከ 40 ሜትር ሊደርስ ይችላል። ነገር ግን በክረምት ወቅት በአብዛኛው ከ5 እስከ 8 ሜትር ውስጥ ይታያል። በጥልቅ ውስጥም ቢሆን በኦክሲጅን የበለጸገ መሆኑ ሐይቁን ልዩ ያደርገዋል። በዚህም እና ልዩ የብዝሃ ሕይወት የያዘ በመሆኑ ለዓለም አቀፍ ቅርስ ጥናትና የምርምር ቦታ እንዲሆን አድርጎታል። የባይካል ሐይቅ የሃን ጼዮንግ ጦርነት አንዱ ቦታ ሲሆን የሃን ሥርወ መንግስት ሰራዊት ከሁለተኛው ክፍለ ዘመን ከክርስቶስ ልደት በፊት እስከ አንደኛው ክፍለ ዘመን ድረስ የዞንጉ ኃይሎችን አሳዶ ያሸነፈበት ነው። በታንግ ሥርወ መንግስት ጥበቃ ስርም ቆይቷል። ሃንም ታንግም የቻይና ነገስታት ነበሩ። ከ1628 እስከ 1658 በባይካል ሐይቅ ዙሪያ የሩሲያ መስፋፋት ሳይቤሪያን የመጠቅለል አካል ሲሆን ሩሲያ አካባቢ እስክትቆጣጠር ድረስ ስለ ሐይቁ አውሮፓውያን ብዙም አያውቁም ነበር። በ1896 እና 1902 መካከል የተገነባው የትራንስ ሳይቤሪያ ባቡር በባይካል ሐይቅ ደቡብ ምዕራብ ጫፍ አካባቢ ለሚደረገው ሀዲድ ግንባታ 200 ድልድዮችና 33 ዋሻዎች ተሰርተውለታል። በነገራችን ላይ በ8 የሰዓት ዞኖች ለሚያቋርጠው ከ9289 ኪሎ ሜትር በላይ ስለሚጓዘው ጉዞን ለማጠናቀቅ 7 ቀን ስለሚፈጁ አስገራሚ የትራንስ ሳይቤሪያ የባቡር መንገድ ቀደም ሲል የሰራነው ቪዲዮ ስላለ መመልከት ይቻላል። ስራው እስኪጠናቀቅ ድረስ ኤስ ባይካል የተሰኘው የበረዶ ባቡር ማለትም በረዶን እየሰባበረ የሚሄድ በአብዛኛው በበረዶማ አካባቢዎች የሚሰራ ባቡር ሲሆን ተሽከርካሪዎችን በመጫን ከፖርት ባይካል ለረጅም ዓመታት በበረዶ ላይ በሐይቁ አቋርጧል። ወደ ኦልካን ደሴት የሚወስደው የበረዶ መንገድ በባይካል ሐይቅ ላይ ብቸኛው ህጋዊ የበረዶ መንገድ ነው። መንገዱ በየዓመቱ በልዩ ባለሙያዎች ይዘጋጃል እና የበረዶ ሁኔታ ሲፈቅድ ይከፈታል። በመንገዱ ላይ ያለው የበረዶ ውፍረት 60 ሴንቲሜትር ሲሆን መተላለፍ ይፈቀዳል። ከጠዋቱ 3 ሰዓት እስከ ምሽቱ 12 ሰዓት ድረስ ደግሞ ለህዝብ ክፍት ይሆናል። በሐይቁ አቋርጦ የሚወስደው መንገድ 12 ኪሎ ሜትር ርዝመት ያለው ነው። በአካባቢው ከምትገኘው ትንሽ ከተማ በሐይቁ ላይ ያስካለው ትልቅ ደሴት ተሽከርካሪዎች ይጓዛሉ። አሁን የባይካል ሐይቅ ከመላው ዓለም በመጡ ቱሪስቶች ዘንድ ተወዳጅ መዳረሻ ነው። እንደ የሩሲያ ፌዴራል ስታቲስቲክስ አገልግሎት በ2013 79179 በ2014 146937 የውጭ ሀገር ቱሪስቶች ኢርኩትስክና የባይካል ሐይቅን ጎብኝተዋል። የሳይቤሪያ እንቁ ተብሎ የሚጠራው ሐይቅ ከኤነርጂ ገቢው ከፍተኛ የኢኮኖሚ እድገትን በማሳየቱ ባለሀብቶችን ከቱሪስት ኢንዱስትሪዎች እንዲፈልቁ አድርጓል።
ሐይቁ በ1918 በቼኮስሎቫኪያ ሌጊዮንና በቀይ ጦር መካከል ለተደረገው መጠነኛ ወታደራዊ ፍልሚያ ቦታ ሆኖ ነበር። በሩሲያም የእርስ በርስ ጦርነት ወቅት በ1920 ታላቁ የሳይቤሪያ የበረዶ ጉዞ ወይም በታሪክ ዘግሬት ሳይቤሪያ ማርች የሚባለው ጉዞ ተደርጎበታል። በዚህም ጊዜ የሐይቁ በረዶ ግግር ስለነበር ለጉዞ አመቺ ቢሆንም በቅዝቃዜው ግን ብዙ ሰው ሞቶበታል። ተወዳጅነቱ እየጨመረ የመጣ የባይካል ሐይቅ በሺህ የሚቆጠሩ የእጽዋትና የእንስሳት ዝርያዎች መገኛ ሲሆን 236 የአዕዋፍ ዝርያዎች ሲኖሩት ከእነዚህም 29 የውሃ ወፎች ናቸው። ብዙዎቹም በዚያ ብቻ የሚገኙ ናቸው። የሩሲያ ሕዝቦች ሐይቁን የውሃ የኢኮኖሚ ጥቅምና የቱሪስት ሀብት ምንጭ አድርገው ሲመለከቱት፣ ነገር ግን ለዓመታት የሐይቁን የብክለት ግብዓት እየጨመሩበት ነበር። በዚህ ምክንያት የባይካል ሐይቅ የሙቀት መጠን መጨመር ምልክቶች እየታዩ እንዲሁም የሐይቁ ዝርያዎች እየቀነሱ ይገኛሉ። ዩኔስኮ ባይካልን በ1996 የዓለም ቅርስ አድርጎ መዝግቦታል።